ኤአይ እና የሰው ልጅ እውቀት አርቲፊሻል ኢንተለጀንስ ወይም ኤአይ በእርግጥ እንደ ሰው ማሰብ ይችላል ወይስ አሁንም የሰው ልጅ አእምሮ የበለጠ ኃያል ነው? እስቲ በደንብ እንየው። ኤአይ ቨርሰስ ሂውማን ኢንተለጀንስ። ኤአይ የሚማረው ከመረጃ ወይም ከዳታ ነው። ህጎችን፣ ስርዓቶችንና አልጎሪዝሞችን ይከተላል። በፍጥነት ያሰላል፣ ግዙፍ መረጃዎችን ይተነትናል፣ ደግሞም በጭራሽ አይደክመውም። የሰው ልጅ እውቀት ግን የተለየ ነው። እኛ ፈጠራ የታከለበት አስተሳሰብ አለን፣ ስሜት ይሰማናል፣ ባህልን እንረዳለን፣ እንዲሁም የሞራል ውሳኔዎችን እንሰጣለን። እኛ የምንማረው ከህይወት ተሞክሮ እንጂ ከመረጃ ብቻ አይደለም። እዚህ ኢትዮጵያ ውስጥ ኤአይ ሰውን ለመተካት ሳይሆን ለማገዝ ነው የሚጠቅመው። ሐኪሞች፣ መምህራን፣ ገበሬዎችና መሐንዲሶች በኤአይ መሳሪያዎች የታገዙ ሲሆኑ የበለጠ ውጤታማ ይሆናሉ። የወደፊቱ ጊዜ ኤአይ በሰው ላይ ሳይሆን ኤአይ ከሰው ጋር የሚሰራበት ነው። እናንተ ምን ትላላችሁ? ኤአይ ወደፊት የሰው ልጅ እውቀት ሙሉ በሙሉ ሊተካ ይችላል? አስተያየታችሁን ኮሜንት ላይ ጻፉልን። የቴክኖሎጂ ጉዳዮችን በቀላሉ ለመረዳት ፎሎ ያድርጉን።